ባባ ስጋ ገዝተህ መምጣትህ ነው? አዎ እባክሽ። ስንት ገባ ኪሎ? 2000 ብር አላሉም? እዚህ ሰፈር? አዎ እዚህ ሰፈር። ምነው በሬው ሳር በልቶ ነዳጅ ነበር እንዴ የሚጠጣው? እኔ 17000 ሴቶች ጠይቆኛል። ታመተኝተህ ነው? ሰዓት ነው ወይስ ብድር ነው? ምንድነው የጠየቁህ? ቆይ ስንት ብሎክ ነው? 2000 ብር። 1 ኪሎ ስጋ? ግማሹ ደግሞ ለ5 ሰው አይበቃም ነው? አዎ በእናትሽ። ታዲያ ለምን ግማሹን ከፍለና ግማሹ ባንክ ያያይዝልና? ሄሎ ቅመም እንዴት ነሽ? ደህና ነኝ። እኛ ኤፍኤስ የመኪና አስመጪና ላኪዎች ነን። አገር ውስጥ ለሚገኙ ወገኖቻችን በ200,000 ብር ቅድመ ክፍያ የ3 ሚሊዮን ብር መኪና ልንሰጥ አስበናልና አንቺ አምባሳደር እንድትሆኚ ነው። አምባሳደር? አዎ አምባሳደር። ደህና ደር። ደህና ደር። ያስገባኝ ነው እንዴ? የእናንተ ውሻ ነው? አዎ የእኛ ውሻ ነው። አሁን ሌባ ይዛል? ይዛል። በቃሉ ነው? ሰርፕራይዝ! ምን ነው? አረጋስ! 5ኛ? ምን ነው? በዚህ ኑሮ እሱ ታውትና 3 ሴት 1 ወንድ ልጅ እንዳለኝ ታውቃላችሁ? አዎ። አሁን የሚወለደው ልጅ ባሌ ምን ቢሆን ደስ ይላችኋል? የተረገዘው? ህልም ቢሆን እንዴ ቅመማ ምን ነው በግር ደግሞ? ነዳጅ ተወደደ ዘለቀ ሚሊዮን እኔ እግረኛ ደሃ እንዲህ ምጨነቀው ምን አግብቶኝ ይሁን እንጃ። ሚጣ ጨፍኝ እንዴ በደንብ ጨፍኛ። ማን ነው? ካወቅሽ 100 ብር ሰጥሻለሁ። አባዬ ሞቻለሁ እንዴ ልጅ ማምጣት? ባክ ፌስታል ማጣት ነው። ዳቦ ነው እንዴ? እኔ ምላችሁ ከናንተ ማል ጭንቅላት ያለው አለ? ምን ማለት ነው? አረ ይቻርጀር ነው ያልኩት። እንደ አይነቱ እኮ ነው ንቅሳትን ኃጢያት ነው ያስባለው። ሰላም እንዴት ናችሁ? አቤት ምን ልታዘዝ? አይውልሽ ግራ እጄ ላይ ትንሹ ልጄን ቀኝ እጄ ላይ ደግሞ ትልቁ ልጄን ልነቀስ። አንተ ቀበሌው ጋር አይደል ቤትህ? አዎ። የትዕግስት ባል ነህ? አዎ የትዕግስት ባል ነኝ። ምን ነው? አንዱ ንቅሳት 2000 ብር ነው ታውቃለህ? አዎ አውቃለሁ። 4000 ብር ማለት ነው። አዎ ለልጆች ብለህ? አዎ ለልጆቼ ብዬ። ስማ 4000 ብሩን ለትዕግስት ስጣትሽ። እንዴ ለምን? ከንቅሳቱ ይልቅ ለልጆችህ የሚጠቅመው ብሩ ነው። ልጆቹን ባዶ ሆዳቸውን እያሳደረ ልነቃሳቸው ይላል እንዴ? ደፋር ጀምሪ ዛሬ። ምን ነው? ሆድሽን ምን ራበኝ። እሺ አንድ ነገር ከመወሰነ በፊት 2 ጊዜ ታስባለህ? ኧረ አንዴም አያስብም። አቺ እንዴ የምን ውሃ ነው የተሸከምከው? ገላዬን ታጥቤ ነው። ይሄ ሁሉ ቆሻሻ ካንተ ነው የወጣው? አዎ ምን ነው ኃጢአትን ጭምር ነው እንዴ ታጠብከው? ማን ነው? እኔ ነኝ። እግዚአብሔር ይስጥልኝ። ዛሬ ልለምንህ አይደለም የመጣሁት። ምንድነው? ይሄ መጽሐፍ ለእህትህ ስጣት። የምን መጽሐፍ ነው? የምግብ ዝግጅት። እንደዚህ አይነት ምግብ ለሰው ይሰጣል እንዴ? ቲክቶከር ነሽ አይደል? አዎ። አላቅሽም። ባለ 200 ብር ቻርጀር አለ? አዎ አለ። ስንት ነው? እሺ 1 ወር 1 መንዝ ከተባለ 1 አመት ምን ይባላል? ዋን ባሎ 200 ብር እንደ ፌስታል ተጠቅሞ ልጥላ ነው እንዴ? ጫማውን በ200 አባ ና እንዴ ቅመሟ ዛሬ የሉም እንዴ? ምንድነው? አረ ዛሬ ፈታ እያሉ ነው። አይመጡም። ጫማውን በ200
እንዴ ቅመማ ምን ነው ዛሬ ታዝለሽ? ታክሲ ላለመክፈል ነው። ኧረ ተወዳል ባክ። ጥሬ ስጋ ለልጃችሁ ትምህርት ቤት ስትቋጥሩ ስንት ፍሬ ታረጋላችሁ? እኔ ከ10 በላይ አልጠቀምም። የትኛውንስ የስጋውን ክፍል ትጠቀሙታላችሁ? ዛሬ ለልጄ ያሰርኩለት ጥሬ ስጋ ነበረ። 10 ፍሬ ጥሬ ስጋ በእንጀራ ነው ወይስ ጥሬ ስጋ ለልጅ አይመከርም ከሚሉት ወገን ናችሁ? የሚጠጣውንም አልረሳሁበትም። ስለተከታተላችሁኝ አመሰግናለሁ። ይቅርታ፣ ይሄን ውርስ መካፈል የሚችለው የስጋ ዘመድ ብቻ ነው። እሺ እናሱ ያትክልት ነው። ምን አለ? 3000 ብር የበሰለ ነው። የሆነ እንስሳ በዚህ ጋር አልፏል። አላለፈም። ምንድነው? ምን ሆነሽ ነው? ልክ ቤት ስገባ ድመቷ ሶፋ ላይ ቁጭ ብላለች። ሳነሳ ከበደች። ምን ሆና ነው ብዬ ፊቷን ሳይ ነብር ነው። ልክ ሳይኝ አልተነፋፋም። ጭራሽ በቤቴ ብዬ ዘንዘና ሳነሳ ሮጦ ወጣ። ነብር ይህ አትንበቆቅ ብቆቃ አለ። አታ እዛ እግር ኳስ ላይ ጎል መሳት ሳያንስ እዚህ ትስታለህ። ደግሞ እንዲህ ነበላሽ ቀዳዳ ውስጥ ገብተህ ወደ ውጭ ነው እንዲያረኸው። ነቅም ትላንት የሰጠውሽን 200 ብር አምጪ። ትላንት የሰጠውሽን 200 ብር አምጪ። እንደ ትላንቱ 200 ብር ልስጥሽ ወይ? በሊቢያ በረሃ ሳቋርጥ ማለት ነው። እሺ ፊት ለፊት ከአንድ አንበሳ ጋር አልተፋጠጥኩም እንዴ? አንበሳ በረሃ ላይ ምን ይሰራል? አያሌውስ መቶ መሰለኝ። ብቻ ተፋጠጥን። እሺ ከዛ ዞር ስል ትልቅ ዛፍ አላየሁም እንዴ? በረሃ ላይ ዛፍ እንዴት አደገ? አራስ ጨርሰኝ። እሺ ከዛ አንበሳውን ሾፍ ካረኩ በኋላ በፍጥነት ወደ ዛፍ ሴት ተከተለኝ። ኧረ እባክሽ ከዛ ዛፍ ላይ ላጥ ብዬ ስወጣ ተከትሎኝ አልወጣም። ምኑ አንበሳው? አሁነዋ ዛፍ ሲወጡ እኮ ጦጣ በላቸው። እሺ ወዲያው ጃምፕ ብዬ ከዛፍ ወረድኩና ከዛ ስሾፍ ከፊት ለፊቴ ትልቅ ባህር አየው። እንዴ በረሃ ላይ ባህር ከየት መጣ? ምነው ከአንበሳው እንዳመልጥ አልፈለክም እንዴ? በቃ እንደውም ደስ ይበልህ፣ ደርሶ በላኝ። እሺ ስሚ ካራቴ ሰልጥኛለሁ። አንድ ነገር ብታወይ እንዴ ነው ቆልፈሽ? እስኪ ያሳየኝ የሰለጠንከው። ህያ በስማ በኦንላይን ነው እንዴ ሰለጠንከው? እኔ መላባይ ሰውየውም ግን ምን ሆኖ ነው በዚህ እድሜው መላጣዩ ነው? ኧረ ተይኝ ሚጣ። ያኔ እኮ 2005 ኮንዶሚኒየም ስንመዘገብ ጎፈሬ ነበር። ኮንዶሚኒየም ስትመዘገቡ? ታዲያ ምን ጸጉሩና እንዴ ሲቆጥብ የኖረው? እንዴ ጻንቁራሌ ጀሪካን ትገዣለሽ እንዴ? እባክህ ለራሴ እንጀራ ገዝቼው እያመጣሁ። አርሰናል የሚባል ክለብ። ኧረ ቅመም እንኳን አደረሳችሁ ልትይ እኮ ነው። እንኳን አደረሳችሁ ልል ነበር እንዴ? ተቃጠልን እኮ። ምን አይነት ክለብ ነው? ኧረ እንኳን አደረሳችሁ እንኳን አደረሳችሁ። ትናንትና ሆስፒታል ነበርን። ድንገተኛ ክፍል በር ላይ አንድ እናት እሷ አንድ ነገር ከሆነች ራሴን ነው ማጠፋው እያለች እየጮች ነውና፣ ቆይ ቅመም ምን ለነሱ የሆነ ነገር ልነግራቸው ነው። ወደ ቤት ግቢሽ። እሺ አባዬ። እና አንድ እናት አንድ ነገር ከሆነች እሷ ራሴን አጠፋለሁ እያለች ትጮዋለችና ምንድነው ብዬ ተጠግቼ ስጠይቅ ያለ አባት ያሳደገቻት አንድ የ17 ዓመት ልጅ ጓደኛ ያልፈልግሽም አለኝ ብላ ራሷን ልታጠፋ ሞክራ። በጉርምስና የሚጀምር የትኛውም የፍቅር ግንኙነት ራስን ለማጥፋት አይደለም ለሌላ ነገር እንኳን ብቁ አይደለም። በ17 ዓመት የሚጀምር የትኛውም ግንኙነት ትክክለኛ ግንኙነት ነው ብዬ አላስብምና ደክመው ጥረው ግረው ያሳደጓችሁ ወላጆቻችሁ ከማንም ይበልጣሉና ያው ወላጆቻችሁን አስቡ ለማለት ነው። መልካም በዓል ይሁንላችሁ። I have a dream። ምን አለበኝ በዚህ 2 ዓመት ውስጥ የኢትዮጵያን 1 ብር ከአሜሪካ ዶላር ጋር እኩል አረጋዋለሁ። በምን በሳይዝ ነው?
እኔ የምልሽ ቅመም ያኔ በኮሮና ሰዓት ማለት ነው ያ ሁላ አሜሪካዊና አውሮፓዊ እንደዛ ሲሞት እዚህ አፍሪካ ውስጥ በደንብ ሰው ያልሞተው ለምን ይመስልሻል? ያ በሽታው ከቻይና አይደል የመጣው? ቻይና እንደለመደችው ለአሜሪካና ለአውሮፓ ኦሪጂናሉን ለኛ ቦንዶውን ልካ ይሆናል።